ሰላም ፋሚሊ እንዴት ናችሁ? ዛሬ በአዲስ ቪዲዮ ተገናኝተናል። እስከዛሬ ካየናቸው በስልክ ብቻ ከሚሰሩ ኦንላይን ስራዎች በጣም አሪፍ የሆነ ቪዲዮ በማየት ብቻ ብዙ ዶላሮችን የሚከፍል በተጨማሪ ደግሞ የሰራችሁትን ዶላር በቀጥታ በኢትዮ ቴሌኮም ወይም ደግሞ በሳፋሪኮም አካውንት መቀበል የምትችሉበት በጣም ምርጥ የሆነ አፕሊኬሽን ይዤላችሁ መጥቻለሁ ማለት ነው። እና ይሄንን አፕሊኬሽን ከዳውንሎድ ጀምሮ እንዴት እንደምትሰሩ ነው ዊዝድሮ እንደምታደርጉ ሙሉ ስቴፑን በዚህ ቪዲዮ ይዤላችሁ መጥቻለሁ። እና ጋይስ ቻናሉን ላይክ እና ሰብስክራይብ በማድረግ ቪዲዮን ጀምሩት። የአፕሊኬሽኑ ስም ክሊፕ ክላፕ ይባላል። እና ፕሌይ ስቶር ላይ ገብታችሁ ክሊፕ ክላፕ ብላችሁ ሰርች ማድረግ ትችላላችሁ ማለት ነው። ከስር ቪዲዮ ላይ የተቀመጠላችሁ ጽሁፍ አለ። እሱን ሰርች ስታደርጉ በዚህ መልኩ አፕሊኬሽኑ ይመጣላችኋል። እናንተ ዳውንሎድ አድርጋችሁ ትገባላችሁ። የመጀመሪያም ዳውንሎድ አድርጌው ስለነበረ ኮንቲኒው ዊዝ ጎግል ይለኛል። ኮንቲኒው ዊዝ ጎግል እንዳለኝ እዚህ ጋር እስከዛሬ ስልካችሁ ላይ ያስገባችኋቸውን ጎግል አካውንቶች ያስመርጣችኋል ማለት ነው። ከዛ አንዱን ክሊክ ታደርጋላችሁ። ክሊክ እንዳደረጋችሁ ሶስት ነገሮች ነው የሚጠይቀን። መጀመሪያ እዚህ ጋር ፕሮፋይል ፒክቸር፣ በመቀጠል ጾታችንን እና ኒክኔም ይጠይቀናል ማለት ነው። እዚህ ጋር ፕሮፋይል ፒክቸሩን መጀመሪያ አለው ትሉታላችሁ ፎቶ እንድታስገቡ እዚህ ጋር ከጋለሪም ወይም ደግሞ አሁንም ተነስታችሁ አለበዚያ ደግሞ በራሱ ያመጣላችሁ አማራጮች አሉ። እኔ ከነሱ ማለት ይሄኛውን መርጫለሁ። እዚህ ጋር ጾታችሁን ያስመርጣችኋል ማለት ነው። እንደምታዩት ሜል እና ፊሜል ብሎ እኔ ይሄን ሜል የሚለውን አንዴ ክሊክ አደረኩ። ከዛ እዚህ ጋር ኒክኔም ታስገባላችሁ። እኔ ለምሳሌ አሁን እዚህ ጋር ዲቭ ብዬ ያስገባው። ከዚያ በመቀጠል ሬት ትሉትና ኔክስት ትሉታላችሁ። ልክ በዚህ መልኩ ወደ ሆም ፔጅ ይወስዳችኋል ማለት ነው። እንደምታዩት እዚህ ጋር በጣም ብዙ ቪዲዮዎች አሉ። በጣም ብዙ ቪዲዮዎች እና ረጅም ደቂቃ ያለው ቪዲዮ ስታዩ ብዙ ኮይኖች መሰብሰብ ትችላላችሁ ማለት ነው። ኮይኖቹ እንዴት እንደምትሰበስቡ አንድ ቪዲዮ ላይና ለእናንተ ለምሳሌ ላሳያችሁ። እዚህ ጋር 2 ደቂቃ ርዝመት ያለው ቪዲዮ አለ። እዚህ ጋር ቪዲዮን ታስጀምሩታላችሁ ማለት ነው። ቪዲዮ በዚህ መልኩ ደቂቃ መቁጠር ይጀምራል እና ይሄ ደቂቃ አልቆ ቆጥሮ እንደጨረሰ እዚች ጋር የምትሞላ ጃር ነገር አለች። እንደምታዩት እዚህ ጋር ኮይኖች እየገቡ ነው ጃር ውስጥ። ከዛ እሷ ቪዲዮ እስኪያልቅ ከጠበቃችሁ እሷ ትሞላላችኋለች። አለበለዚያ ደግሞ ስኪፕ ብላችሁ ከወጣችሁት ማለት ነው ቪዲዮን ጨርሳችሁ ይችን የሰራችኋትን ክሌም አድርጋችሁ በዚች መልኩ እንደምታዩት 12 ኮይን ሰጥቶኛል ማለት ነው። ከሷ ሊወጣለው። ከዚያ በመቀጠል ደግሞ ማሳያችሁ ነገር እዚህ ጋር ሚል አለ። ሚል የተገቡና በፕሮፋይላችሁ አቅጣጫ እዚህ ጋር ዴቭ የሚል እንደዚህ የምታዩት አለ። እሱ ጋር ያለውን ሰረዝ አንዴ ክሊክ ታደርጉታላችሁ ማለት ነው። እሱን ክሊክ ካደረጋችሁ በኋላ እዚህ ጋር ግዴታ መሙላት ያለባችሁ ነገር በርዝዴ ነው። እንደምታዩት እኔ ሞልቻለሁ። ዊዝድሮ ለማድረግ በርዝዴ ግዴታ መሙላት አለባችሁ። ከሱ በመቀጠል ደግሞ ማሳያችሁ ነገር ጌም የሚል አለ። ጌም የሚለው ላይ በመግባት ጌሞችን መጫወት ትችላላችሁ። እንደምታያቸው ብዙ ጌሞች አሉ፣ ግን እኔ ሪኮመንድ የማደርገው ቪዲዮ ብታዩ ነው። ጌሞች ያን ያህል ኮይን አይሰጡም። በመቀጠል ደግሞ ሪዋርድ የሚል አለ። ሪዋርድ ላይ እንደገባችሁ እኔ ዛሬው ይሄን በዚህ አካውንት ስለሰበሰብኩበት ነው። እዚህ ጋር እናንተ ገና ስትገቡ ይችን ቦክስ ከፍታችሁ ነው የምትገቡት። በመቀጠል ደግሞ እዚህ ጋር ከ1 ቀን እስከ 7 ቀን የሚቆይ እንደ ዴሊ ሪዋርድ አለ። $1.5 ማለት ነው። ሙሉ የ7 ቀኑ ምንም ባሰሩ እንኳን $1.5 ታገኛላችሁ ማለት ነው። በመቀጠል ደግሞ እንዴት ዊዝድሮ እንደምታደርጉ አሳያችኋለሁ። ዊዝድሮ የምታደርጉ እዚህ ጋር ኮይናችሁን አንዴ ክሊክ ታደርጋላችሁ። ኮይናችሁን ክሊክ እንዳደረጋችሁ እዚህ ጋር ክላፕ ኮይን እና ካሽ የሚል አለ። እናንተ የምትመርጡት ይሄን ካሽ የሚለውን ነው። ግን መጀመሪያ ካሽ ላይ ለመግባት እዚህ ጋር ኮይናችሁን ሪዴም ማድረግ አለባችሁ ማለት ነው። ይሄን ኮይን ወደ ዶላር ማለት ነው። እዚህ ጋር እንደምታዩት $300 ወደ 300 ኮይን ወደ $0.03 ነው። እዚህ ጋር ትገቡና ኮንፊርም ትሉታላችሁ ማለት ነው። እዚህ ጋር ኮንፊርም እንዳላችሁት ጎኢት ይላል። ከዛ በመቀጠል ካሽ ላይ ትገባላችሁ። ካሽ ላይ እዚህ ጋር ፔፓል አለ። ፔፓል ላይ ሚኒመም መውጣት የሚቻለው $0.1 ነው። አዘር ላይ ደግሞ ሚኒመም መውጣት የሚቻለው $10 ነው። እዚህ ጋር እንደምታዩት ሞባይል ሪቻርጅ የሚል አለ። ሞባይል ሪቻርጅ የሚለውን አንዴ ክሊክ ታደርጉታላችሁ ማለት ነው። ከዛ እዚህ ጋር ካንትሪያችሁን ትመርጣላችሁ። እኔ እዚህ ጋር ኢትዮጵያ የሚለውን ታች ወርጄ ኢትዮጵያ የሚለውን እመርጣለሁ። እናንተ ሌላም ሀገር ካላችሁ ሌላ ሀገር መምረጥ ማለት ነው። ኢትዮጵያን መረጥኩ። ከዚያ በኋላ ፕሊስ ሰሌክት ኦፕሬተር የሚል አለ። እዚህ ጋር ኢትዮጵያ ውስጥ ያሉት ኢትዮ ቴሌኮም እና ሳፋሪኮም ስለሆኑ እኔ እዚህ ጋር አሁን ለምሳሌ ኢትዮ ቴሌኮም መረጥኩ ማለት ነው። ኢንተር ዩር ፎን ነምበር ይለኛል። እዚህ ጋር ኢትዮ ቴሌኮም ስልክ ቁጥሬን አስገባለሁ በምታዩት መልኩ። ከዛ አስገብታችሁ ሲጨርሱ ኮንፊርም ትሉታላችሁ ማለት ነው። ግን ሚኒመም ማውጣት የሚቻለው በኢትዮጵያ ብር 952 ብር ወይንም ደግሞ $10 ስለሆነ አሁን መውጣት አልችልም ማለት ነው። ከዛ ከዚህ ጋር ትወጣላችሁ። በመቀጠል ደግሞ ማሳያችሁ ነገር ሰው እንዴት ኢንቫይት እንደምታደርጉ ነው። ሰው ኢንቫይት ለማድረግ እዚች ጋር ቪ የምትል የሆነች ቪ ምልክት አለች፣ ዳይመንድ የምትመስል ነገር። እሷን አንዴ ክሊክ ታደርጓታላችሁ ማለት ነው። ከዛ እዚህ ጋር ክላፕ ቲም የሚል አለ። እሱን አንዴ ክሊክ ታደርጋላችሁ። ከዛ ኢንቫይት ፍሬንድ የሚል አለ። እዚህ ጋር ሊንካችሁን ኮፒ በማድረግ ወይንም ደግሞ ኢንቫይት ፍሬንድ ለፌስቡክ ጓደኞቻችሁ ዋትስአፕ ላይም ቴሌግራም ላይ የሚሆን ይችላል ሞር ብላችሁ ለእነሱ ሼር ማድረግ ትችላላችሁ ማለት ነው። እንግዲህ እንደዚህ አይነት አፕ እኔ እስካሁን ድረስ አላጋጠመኝም። በጣም የሚገርም አፕሊኬሽን ነው። በጣም ብዙ ዶላርን ምንም
ቪዲዮ እንኳን ሳታዩ ለ7 ቀን ታስኮችን ብትሰበስብ ዴይሊ ታስኮችን ብትሰበስብ እንኳን ቅድም እንዳሳየዋችሁ ወደ $1.5 ይሰጣል። ደግሞ እንደምታዩት ቪዲዮዎቹን አይታችሁ አትጨርሷቸውም። በጣም ብዙ ቪዲዮዎች ናቸው እና በጣም ብዙ ገንዘብ መስራት ትችላላችሁ ማለት ነው። እና አፕሊኬሽኑ እንደምታዩት ነው። በጣም ቀለል ያለ አፕሊኬሽን ነው። ማንኛውም ሰው መስራት ይችላል። ምንም ያን ያህል እውቀት የሚጠይቅ ነገር የለውም። እና የዛሬው ቪዲዮአችን ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።